ቁርአን ገዝቶ ይሰጣትና ያንን ቁርአን እዛ ወስዶ ያስቀምጡታል። ከዛ በኋላ እስኪ በዚህ ጉዳይ እስኪ የራስን ማብራሪያም ብትሰጥበት። እሺ በቁርአን ኒካ ማሰር መህር በመጀመሪያ ግዴታ ነው። አላህ ስብሐነ ወተዓላ መህርን ወይንም ጥሎሽን ምንድነው ይሄ ሴት ልጅ ስታገባ ጊዜ የሚሰጠው ጥሎሽ ግዴታ ነው። አላህ ስብሐነ ወተዓላ በሱረቱ ኒሳ የሴቶች ምዕራፍ ላይ ተናግሮታል። ወአቱ ኒሳአ ሰዱቃቲሂነ ኒሕላ ብሏል። የሴቶችን መህራቸውን ከውስጣችሁ ደስ ብሏችሁ ስጧቸው ብሎ ተናግሯል። ገብታችኋል? ይህ አላህ ስብሐነ ወተዓላ የወሰነላት የሆነ ውሳኔ ነው። ያን የምትፈልገው ደግሞ የምትወስነው ሴት ልጅ ነች። መብቷ የእሱ ነው። የፈለገችውን ነገር መጠየቅ ትችላለች። ሐራም እስካልሆነ ድረስ ያ ነገር ያንን መጠየቅ ትችላለች። ከፈለገች ገንዘብ ሊሆን ይችላል። ከፈለገች ከገንዘብ ውጭ ሌላ ንብረቶችን መጠየቅ ትችላለች። ይህ ቅድመ ጋብቻ አላህ ስብሐነሁ ወተዓላ ለሴት ልጅ የወሰነላት የሆነ ነገር ነው። ያንን ቤተሰብ መጥቶ አይደለም የሚወስነው፣ ወይንም ባሏ እንደፈለገ እሱ በራሱ ፍቃድ አይደለም፣ የእሷ ነው ውሳኔ። ነገር ግን ያንን ቀለል እንድታደርጉ ታዛችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ኒካህ አይሰሩሁ አሉ። ከጋብቻዎች ሁሉ በላጩ መህሩ ቀለል ያለበት ጋብቻ ነው ብለው ተናግረዋል። ያ ነው ቃለ አልኢማም ኢብኑል ቀይም ረሒመሁላህ ተዓላ አልሙጋላት ፊል መህር ለይሰ ሚን ሀዲይ ነቢ ሰለላሁ ዐለይሂ ወሰለም፣ መህርን ማጋነን ከነቢ ሰለላሁ ዐለይሂ ወሰለም አስተምህሩ ከነቢ ሰለላሁ ዐለይሂ ወሰለም መንገድ ጎዳና አይደለም ብሎ ተናግረዋል። ስለዚህ በተለይ በዚህ ህይወት ኑሮ በተወደደበት ጊዜ ቀለል አድርጉ። ሴቶች ቢያንስ አንዲት መኪና ምናምን ከሆነች በቂ ነች። ከዚያ በላይ እንትን አትበሉ። ለማንኛውም እሺ ስለ ቁርአን መህርነት ነው የጠየቀው ወንድማችን ጀማል። የቁርአን መህርነት ለሁለት ይከፈላል። አንድ ልታስተምራት፣ ሁለት ገዝተህ ቁርአኑን ልትሰጣት። ታዲያ የሱ ጥያቄ ምንድነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው የትኛው ነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ማስቀራት የሚለው ነው። ማስቀራት የሚለው ነው ማስረጃ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ትመጣለች። ያቺ ሴት ታሪኩ ረዘም ይላል። መህሩ ላይ ሊሄድላቸው ቀጥታ ሊያገባት ይፈልጋል። አንድ ሰሃባ ከፊታቸው ቆሟል። ሴትየዋን ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው ቆሞ ነበር። ሴትየዋን ቆማለች። እኔ ላገባት እፈልጋለሁኝ አለ። ምን ትሰጣታለህ? ምን መህር አለ ታሉት ነቢ ሰለላሁ ዐለይሂ ወሰለም የተወሰነላትን የመህር ስጦታ ይወጣቸዋል። ምንም የለውም ነበር ሰውየው በሰዓቱ የሚሰጠው የሚገለገልበት ነገር። ከዚያ በኋላ ቁርአን ሐፍዣለሁኝ አለ። ዘወጅቱከ ቢማዕከ ሚነል ቁርአን አሉት። ባጭሩ ከአንተ ዘንድ ባለው ቁርአን ድሬሃለሁኝ እንደ መህር እሱን ብለው ነቢ ሰለላሁ ዐለይሂ ወሰለም አጋባቸው። ያንን ሊያስተምራት በሚለው ማለት ነው እንጂ ገዝቶ ቁርአኑ እንዲሰጣት አልነበረም። ከዚህ ይዘው አንዳንድ ዑለሞች መህርን ቁርአን ማድረግ ሲባል ጊዜ እርሷን ሊያስተምራት ነው ብለው የተናገሩ አሉ። ነገር ግን ሁለቱም ያስኬዳል። ችግር የለውም። ያን የሚከለክል ማስረጃ የለም። ምክንያቱም ያም ራሱ ከስጦታዎች መካከል ነው። ስለዚህ ያንን በገንዘቡ ገዝቶ እንዲሰጣት ፈልጋ ከሆነ ቁርአኑን ያን ነው መህሬን የምፈልገው ካለች ያን ገዝቶ ቢሰጣት፣ ቁርአን ሊሆን ይችላል፣ ኪታብ ሊሆን ይችላል፣ ሌላ ነገራቶችን ገዝቶ ቢሰጣት ፈቃደኛ ከሆነች እሷ በዚያ ይቻላል። ግልጽ ነው። ኮሜንት ላይ ከድር የሰማህን ስማ ያልሰማህን ስማ። መውሊድ ይከበራል በሁሉም ከተማ። መውሊድ ደርሷል። ነቃ በለው። ወንድማችን እዚህ ሰዎች ናቸው ያሉት፣ ፍየሎች አይደሉም። ቀጥል። አሜን። ሰላም አለይኩም። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። አይኒ ጥያቄ ዑምራ ስናደርግ ከአባውን መንካት አለብን ግዴታ ወይስ መዞር ብቻ በቂ ነው? መዞር ብቻ በቂ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወሊየጠወፉ ቢልበይቲል ዐቲቅ። ወሊየጠወፉ አላህ ሱብሓነሁ ወተዓላ ለኢብራሂም ሸጊቱ አዳምጪ እንጂ የላ እንዝሊ ተሕተ ሰላሙ ዐለይኩም። ወሊየጠወፉ ቢልበይቲል ዐቲቅ፣ በዚህ በጥንታዊውም ቤት ሰዎች ይዝሩ አለው ለኢብራሂም ዐለይሂ ሰላም። ለኢብራሂም ሲነገረው የዛኔ ገና በኢብራሂም የዛኔ ይህን ጥንታዊ ቤት ይዙሩ ህዝቦች ወደዚህ መካ መጥተው ሐጅ ሲያደርጉ ብሎ ለኢብራሂም ይህን ህግ አስተምሮታል። እንግዲህ ከኢብራሂም በፊት ነበረ ካዕባ መጀመሪያ ከምድር ጋር አብሮ የመጀመሪያ ታሪክ ያለው ያ ጀማዓ። ያ ሰላም አወል መስጂድ ቡንየ ፊል አርድ ሁወል መስጂድ አልሐራም ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ምድር ላይ የተሰራው ቤተ አምልኮ መስጂድ መካ ነው፣ ካዕባ ነው። ገብታችኋል? ካዕባ ነው የተሰራው፣ መስጂድ አልሐራም ነው። አላህ በቁርአን ላይ ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበካ ይላል።
ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው። ስለዚህ ኢብራሂምን ምን አለው? ወአዚን ፊ ናሲ ብልሐጅ የእቱከ ሪጃላ ወዐላ ኩሊ ዳሚሪን የእቲነ ሚን ኩሊ ፈጅን ዐሚቅ ሊየሽሀዱ መናፊዐ ለሁም ወየዝኩሩ ስመላሂ ፊ አያም እያለ መጨረሻ ላይ ወሊየጠወፉ ብልበይት ልዓቲቃ ነው። ይህን ጥንታዊውን ቤት መጥተው ይዙሩ አለ። መዞር እንጂ ካዕባን መንካቱ አልተደነገገም። ነገር ግን ሐጀሩል አስወድን ሰውየው ከቻለ ይስማል፣ ካልቻለ በእጁ ይነካል፣ ካልቻለ ከሩቅ ሆኖ ማሰላመት ይህ ችግር ማን ነው መሳለም ችግር የለም። እሱ ነው። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ከኔ ፊት የገባ ካለ ቅደሙ፣ ችግር የለም ወይ ፍቀዱልኝ። እሺ በመቀጠል እስከተን እኔ እንትን መቅሪብ ወይም ኢሻ እና ሱቤ ስሰግድ ማለት ነው። አጋጣሚ ሆኖ መስጊድ በጣገቢያ በእኔ አካባቢ ቦታ የለም እና መስጊድ ሄጄ መስገድ አልችልም እና ቤት ነው የምሰግደው። ድምፄን ከፍ አድርጌ ነው የምሰግደው ወይስ መስጊድ? ድምፅን ከፍ አድርጋ ድምፅ ከፍ ተደርጎ የሚሰገድባቸውን ሶላቶች ድምፅን ከፍ አድርገህ ትሰግዳለህ። ቤት መስጊድ ከሌለ ቤትህ መስገድ ትችላለህ።